በሽተኛ የሆነ ተቋም አለ የትምህርት ሚኒስቴር የሚባለው ነገር። እንግዲህ የትምህርት ሂደት የሚመራው የተማረ ኃይል ነው። ምኑ ጋር እንደተማራችሁ ግን ልናቆም አልቻልንም። አንተ የእስልምና ጥላቻህን የሆነ ስልጣን ባያስክ ቁጥር የፈለከው ነገር ልታደርግ አይፈቀደልም፣ አደብ ልትይዝ ይገባል። በሽተኛ የሆነ ተቋም አለ የትምህርት ሚኒስቴር የሚባለው ነገር። ጤነኛ ያልሆኑ አመራሮች ያሉበት፣ ምናልባት አንዳንዱም የግሉ ጥላቻን በዛ በመዋቅር ውስጥም የሚያራምድም አለ። ተማሪዎች ያሰቃያቸዋል። በሂጃብ በንቃብ በሰላት በየጊዜው ይባስ። እነዚህ ነገሮች ደግሞ መቼ ነው የሚብሱት? ፈተና ሲቃረብ፣ ማትሪክ ሲመጣ፣ ሚኒስትሪ ሲመጣ፣ እነዚህ ነገሮችን አልተሻገርናቸውም። የሂጃብ ጉዳይ የሰላት ጉዳይ የምንደራደርበት አይደለም። ሂጃብን ኒቃብና ሂጃብን አንተ መተህ ልትፈለፍለው እንዲህ ነው አይመለከትም። ጣልቃ ገብነት ነው። በሃይማኖት ጣልቃ መግባት ደግሞ ከባድ ወንጀል ነው። የሃይማኖት ነፃነት አለ። ያንን ነፃነት ልታከብር ይገባል እንጂ አንተ የእስልምና ጥላቻህን የሆነ ስልጣን ባያስክ ቁጥር በተቀመሰ በየቦታው ሄደህ የፈለከው ነገር ልታደርግ አይፈቀደልም፣ አደብ ልትይዝ ይገባል። እንግዲህ የትምህርት ሂደት የሚመራው የተማረ ኃይል ነው። ምኑ ጋር እንደተማራችሁ ግን ልናቆም አልቻልንም። በግለሰቦች ችግር ሂጃብን መከልከል በቀኝም በግራም በታችም በላይ ብትሞክሩት ሂጃብ ማንም አይወልቅም። የትም ትማራለች። የአላህ ትእዛዟ ነው። ሴትነቷ ክብሯም ነው። መቼም አትወልቅም።